ዛሬ ሩታ ጋር አዲስ ነገር አለ ተብሏል። እንጠብቃለን ማለት ነው። ምንድነው አዲስ ነገር ያለው? ሩታ ከፍቅረኛዋ ጋር ልትመጣ ነው የተባለ ነው። ብዙዎች ጋር ሲሽከረከር አይተናል ማለት ነው። ብዙ ሰዎች ደግሞ እጥፍ ድርብ ከአብርሃም የሚበልጥ ፍቅረኛ አገኘች፣ ቆንጆ ሸበላ እያሉ ነው ማለት ነው። ይኸው ምስሉ ላይ እንደምታዩት ከአብርሃምና ከሱ ማወዳደር ሳይሆን እኔ የሚገርመኝ ነገር ቢኖር ማለት ነው ሰው ሆ ብሎ በአንዴ ተነስቶ ለአንድ ሰው ስም ሲለጥፍ እኔ ግራ ይገባኛል ማለት ነው። እስቲ ዩቱበሮች በቃ ትናንሽ ዩቱበሮች እንደኔ ብጤዎች እስቲ ተረጋጉ ማለት ነው። ሩታና አብርሽን ትንሽ ጊዜ ብቻቸው ሆኖ እንዲያስቡ ሰውም አልሰጣቸውም ማለት ነው። አብርሃም ብቻው ለመሆን ቢፈልግም ሄርሜላም አልሰጣችውም ማለት ነው። በቃኝ አታስፈልገኝም ልቤ ሰብረሃዋል ብላ ሄዳ ነበር። ትላንት እንዳያችሁ ተመልሳ መታ እቅዳ የተሳካላት ይመስለኛል ማለት ነው። ይሄንን ስንል ደግሞ እውነት ለመናገር ድራማ መሆኑን ማወቅ መቻል አለብን ማለት ነው። እንዴት ነው ብትሉ ሩታና አብርሽ እንደማይለያዩ እርግጠኛ ሆኜ ነግራቸዋለሁ ማለት ነው። እውነት ለመናገር የመጨረሻውን ልቡ በሉ መጨረሻው ያሳየን ማለት ነው። ሩታና አብርሃም አንድ ናቸው። አሁን እንግዲህ ስራው ይስሩበት ማለት ነው። እናንተ ብዙ ባትንጫጩ ብዙ ባትሳደቡ ባይነኝ ማለት ነው። ሩታና አብርሃም አንድ መሆናቸው ጠንቅቀን እናውቃለን። ሁላችንም ባይሆን የተወሰኑ ሰዎች ይገባቸዋል ብዬ ተስፋ አደርጋለሁ። ዛሬ ለሩታ ደግሞ የሆነ ሼቤላ አምጥቶ ስለለጠፉላት ሩታ ፍቅረኛ ያዘች ማለት አይደለም። ሩታ አራስ ናት፣ የልጅ እናት ናት ማለት ነው። ሩታ አሁን የሚያስፈልጋት የልጇ እንክብካቤ የምታደርግበት ሰዓት ነው ማለት ነው። ግን ሆኖም ያለ አብርሃም ሲስቅ ውሳ የሱን ቁጭ ብላ ማየት የለባትም። እንደኔ ብታመጣ ደስ ይለኛል ማለት ነው። የራሳ የሚሆን ሰው እሱስ በቃ ማን ለወንድ ብቻ አደረገው ማለት ነው። አንድ ሴትና ወንድስ ሲፋቱ ማለት ነው ወንዱ ቶሎ ብሎ ያው ያለ ነው ቶሎ ብሎ ነው ወንዱ ትዳሩን መይዘው ማለት ነው። ሴት ልጅ ደግሞ ያማረጠችም ቢሆን ቆየት ትላለች ማለት ነው። ሩታ ፍቅረኛ እንደምታገኝ እርግጠኛ ሆነን ማሰብ መቻል አለብን ማለት ነው። እንደ ሩታ ምርጥ ቆንጆ ሴት እንግዲህ አባት እናቱ የመረቀው ሊመጣ ይችላል ማለት ነው። እውነት ለመናገር ሩታ በጣም ንቁ ሴት ናት ማለት ነው። ሩታ ከማንም ጋር ተስማምታ የምትኖር አስባ የምታወራ ሴት ናት ማለት ነው። ሰላምታውም ረሳሁት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ባላችሁበት ብዝት ይበል ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ዛሬ አዲስ ነገር አለ ተብሎ ቃውጢ ተደርጓል ማለት ነው። ቶክቶክ ሁላ ሩታ ከፍቅረኛዋ ጋር ልትመጣ ነው እያሉ የተዘጋጁ ነው ማለት ነው። ሩታ ከማን እንደምትመጪ እንጠብቀሻለን ማለት ኤርሜላ ፍቅረኛዋን እሽሩ እያለች ትገኛለች ማለት ነው። ሄርሜላ በስሱ ተሳክቶልሻል እላለሁ። እንግዲህ ለውሸትም ቢሆን ማለት ነው። ይሄ ነገር ውሸት መሆኑን ጠንቅቀን እናውቃለን ብዬ እላለሁ ማለት ነው። እውነት ለመናገር ይሄ ነገር ሩታና አብርሽ በቀልድ እንደዚህ የሚለያዩ ባልና ሚስት አይደሉም ማለት ነው። አንደኛ ላይ የሚያጣምራቸው ልጅ አለ፣ አንድ የሚያረጋቸው ማለት ነው። እንኳን አሁን ባይሆኑ ማይሆን ባይችሉ ራሱ
ልጁ ትንሽ ከፍ ብሎ አባቴ ሆይ አባቴና እናቴ ይታረቁልኝ ብሎ ልጆች ከደረሱ ስንት ባልና ሚስቶች የታረቁ አሉ። የሚገርማችሁ ነገር ማለት ነው። እውነት አንዳንድ የተመረቀ ልጅ በመሀል ካለ ከምንም በላይ እናቴን ፈልጋለሁ፣ ከምንም በላይ የሚያስደስተኝ እናቴ ናት፣ ከምንም በላይ የምታስደስተኝ እናቴ ናት። በእናት በኩል ካለ በአባቱም በኩል ካለ እንደዛ በጣም አባቱን ጎትውቶ ከእናቱ ካለ ደግሞ እናቱን ጎትውቶ የሚያስታርቅ ልጅ አለ ማለት ነው። ይህንን ጠንቅቀን እናውቃለን። እንግዲህ የአብርሃም ልጅ አብርሃም እንደዚህ እየጓጓለት አብርሃም ከሌላ ውሹማ ጋር ይኖራል ብዬ አላስብም። ሩታና አብርሃም ዛሬም ሆነ ነገም አንድ ይሆናሉ ብዬ ተስፋ አደርጋለሁ። አሁንም ድራማም ሆኖ ቢገኝ በውስጥ አንድ ቢሆኑም ለኛ ደግሞ ድራማ ብሎ እየሰሩ እስከሆነ ድረስ እኛም እነሱ በቀጠሉበት ነገር እኛም ቀጥለን እናወራለን ማለት ነው። ብዙም እኛ ጠለቅ ብለን አከሌን ገድፈዋለሁ የአከሌ ገዳፊ ነን ብለን ዝም ብለን የመጣልን ነገር ባንሳደብ ባይነኝ ማለት ነው። ለምን ብትሉ ባልና ሚስቶች ማለት አንድ ናቸው ማለት ነው። በጣም ይሄ ሊገባችሁ ይገባል ማለት ነው። አንድ ባል ሚስት ካረጋት ሚስቱን ልጅ ካለው ቢፈታ ራሱ በጣም ይቆረቆርላታል ማለት ነው። ወረበል በጣም ተቆርቅሮ ያቺ ሴት በክፉ ሲማ እንዲነሳ አይፈልግም። ኢመኑን ካያችሁ አይታችኋል። ካላያችሁ ደግሞ ይሄ ነገር ይኖራል ብላችሁ ኢመኑ ማለት ነው። አሳምኑት ለጭንቅላታችሁ። ሚስትም እንደዛ ባላን እንደዛ ነው። የሆነ ሰው የሆነ ነገር ሲላት ምንም አትቀበልም ማለት ነው። ስለዚህ በመሀል ገብተን እኛ አካሌ እንዲህ ነው አካሌ እንዲህ ነው ማለት የለብንም ማለት ነው። ሄርሜላ ከሆነ ሄርሜላን የሚሳደቡ ሰዎች ወዶ አይደለም፣ በሴት ላይ ተደርባለች ነው፣ በልጅ እናት ላይ በሚስቱ ላይ ተደርባለች ነው ብለን የምንሳድባትም የሆነ ነገር ልንላት እንትኑን በሩን የከፈተች ራሷ ናት። ያልሆነ ነገር ስትሆን አይተናል። ሸሚዝ ውስጥ ገብታ በርዶኛል ስትል አይተናል። ሚስት ያለችው ባል አሻፍታ ስትወስተው አይተናል። ተሳክቶላት ደግሞ መጨረሻው የግላን ስታረግ አይተናል ማለት ነው። ብዙ ነገር ነበረ። ጊዜ ሄዶብኛል። ሰላም አለይኩም።